አሁንም በተጨማሪ ደግሞ ከመስቀሉ ስር የምታለቅሰውን እናቱን ከመስቀሉ ስር የሚያለቅሰውን ደቀ መዝሙሩን ዮሐንስን ይመለከት ነበር። ቁስሉን መመልከት ትቶ ቁስሉን ማዳመጥ ትቶ አሁንም ሰው ነው የሚያስበው። ለኛ የተሰቀለ ነውና ለኛ ከሰማይ ሰማያት የወረደ ነውና እንደ በመከራ ሆኖ ሌላን ማየት እየራበው የሌሎቹን ራብ ማስታወስ የሱን ትቶ እያመመው የሌሎችን ህመም ማስቀደም ክርስትና ማለት እንዲህ እኮ ነው። እስቲ በዚህ ልክ ወንድሞቻችን እህቶቻችን እንተሳሰብ። እስቲ ወንድሞቻችንን ስቃይ እንመልከት። ጦማዳሪዎችን እስኪ እናስብ። ዓለም ያልተመቻቸውን ቀን ጊዜ የጣላቸውን ሰዎች እስኪ እናስባቸው። ዛሬ ተሰብስበን ይሄን የማናስብ ይሄን የማንወስን ከሆነ ምን የኛ መሰብሰብ ከንቱ ነው ማለት ነው። በመስቀል ላይ ሆኖ አሁንም እናቱን አየ፣ ለደቀ መዝሙሩ አደራ ሰጠ። ደቀ መዝሙሩን ዮሐንስንም ለእናቱ አደራ ሰጠ። ማርያምንና ቅድስት ማርያምንና አንድ ዮሐንስ ወንጌላዊን አደራ እያሰጣጠ እንዳይመስላችሁ። በዮሐንስ አማካኝነት ሁላችንንም ለድንግል ማርያም ልጆች እንድንሆን እየሰጠ ነው፣ እያስረከበ ነው። በዮሐንስ አማካኝነት እናቱን ድንግል ማርያምን እናት እንድትሆነን እየሰጠ ነው። አንድ ልጅ ወልደ አንድ ልጅ ሲሰቀል በቀራንዮ በቢሊየን የሚቆጠሩ ልጆችን ድንግል ማርያም ወልዳለች፣ አግኝታለች። መስቀል ወልዶላታል። የልጇ መስቀል አፍርቶላታል። ሁላችን ልጆቿ ነን። ይሄም አደራ ነው። አደራ የተሰጠን ልጆቿ ነን። ድንግል ማርያምን ማሰብ ማስታወስ በነገረ ድህነት ላይ ሚናዋ ድርሻዋ ሰፊ ስለሆነ ይህንን ሁሉ አደረገ። በመስቀል ላይ የተሰቀለው በመስቀል ላይ ሆኖ ይሄን ይሰራል። በዚህ ሁኔታ የማይሞተው ሞቶ ተቀብሮ በሞቱ ሞትን ቀበረ።